ሰላም ውድ ቤተሰቦቼ በያላችሁበት የዓለም ክፍል ሰላምታ ይድረሳችሁ። እነሆ ዛሬ የጥቁር አዝሙድ 32 የጤና ጥቅሞችን እነግራችኋለሁ። የጥቁር አዝሙድ 32 የጤና ጥቅሞች። አንደኛ፣ ለእርጋታ። አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ቀኑን ሙሉ መረጋጋትና ንቃት ያጎናጽፋል። እንዲሁም ከራት በኋላ ወደ መኝታ ከማምራታችን በፊት አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋና ደስ የሚያሰኝ እንቅልፍ ያስገኛል። አንድ ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት አንድ ስኒ ቡና ውስጥ ጨምሮ መጠጣት የአእምሮ ጭንቀትን አስወግዶ መረጋጋትን ያስገኛል። ሁለተኛ፣ ለሳልና ለአስም። በዘይቱ ደረትንና ጀርባን ማሸት። በቀን 3 የሾርባ ማንኪያ መጠጣት 2 ማንኪያ በሙቅ ውሃ ውስጥ ጨምሮ እንፋሎትን መሳብ አስምንና ሳልን ለማስወገድ ይረዳል። ሶስተኛ፣ የመጫጫንና ስንፍናን ለማስወገድ አንድ የሾርባ ማንኪያ ዘይት በአንድ ብርጭቆ ብርቱካን ጭማቂ ውስጥ ጨምሮ ጧት ለ10 ተከታታይ ቀን መውሰድ የስንፍናንና የመጫጫንን ስሜት ያስወግዳል። አራተኛ፣ የማስታወስ ችሎታንና ፈጣን የግንዛቤ አቅምን ለማጎልበት አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ ነዓናዓ ተክል ጋር ቀላቅሎ ለ10 ተከታታይ ቀናት መውሰድ እጅግ በጣም ትልቅ ጠቀሜታ አለው። አምስተኛ፣ ለኩላሊት ጠጠር ወይም የስኳር ህመም ያለባቸው ማርን መተው ነው። ሩብ ኪሎ ጥቁር አዝሙድ፣ ሩብ ኪሎ ንጹህ ማር ማዘጋጀት። ጥቁር አዝሙድን በሚገባ መፍጨትና ከማር ጋር ቀይጦ በሚገባ ማዋሃድ። ከዚያም 2 ማንኪያ ከቅይጡ ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምሮ 1 የሻይ ማንኪያ በማከል በባዶ ሆድ መጠጣት እጅግ በጣም ጠቃሚ ነው። ስድስተኛ፣ ለብሩህ ገጽና ለውበት 1 ማንኪያ የጥቁር አዝሙድ ዘይት 1 ማንኪያ ወይራ ዘይት ጋር አዋህዶ ፊትን መቀባት 1 ሰዓት ቆይቶ በውሃና በሳሙና መታጠብ እጅግ በጣም ጠቃሚ ነው። ሰባተኛ፣ ከበሽታ ሁሉ ለመጠበቅ 1 ሾርባ ማንኪያ የጥቁር አዝሙድ ዘይት ከ1 ማንኪያ ማር ጋር አዋህዶ ያለማቋረጥ ጧት መውሰድ በዘመኑ ሁሉ ሙሉ ጤነኛ ያደርገዋታል። ስምንተኛ፣ በጭንና ጭን መካከል የቆዳ መቆጣት ሲያጋጥም በቅድሚያ አካባቢውን በውሃና በሳሙና በሚገባ ማጠብ፣ ቀጥሎ በሚገባ ማድረቅና በጥቁር አዝሙድ ዘይት ማታ ቀብቶ ማደርና ለ3 ተከታታይ ቀናት ይህንኑ መፈጸም ከመጀመሪያው ቀን ጀምሮ ውጤቱን ያወጣል። ዘጠነኛ፣ ለልብና ለደም ስሮች ህመም የጥቁር አዝሙድ ዘይት ከትኩስ መጠጥ ጋር በተከታታይ መውሰድ ስብን ለማሟሟትና የደም ስሮችን ለማስፋት ይረዳል። አስረኛ፣ ለለምጽና ለመሳሰሉት ተጠቂውን የሰውነት ክፍል በቱፋህ ወይም ፓም ኮምጣጤ ማሸት ከዚያም የጥቁር አዝሙድ ዘይት ለ15 ቀናት መቀባት ነው። 11ኛ፣ ለቁርጥማት ወይም ሮማቲዝምና የጀርባ ህመም የተወሰነ የጥቁር አዝሙድ ዘይት በጥቂቱ በማሞቅ የታመመውን አካል አጥንትን ዘልቆ እስከሚሰማ ድረስ በዘይቱ በደንብ ማሸት። በቀን 3 ጊዜ 1 ሾርባ ማንኪያ የጥቁር አዝሙድ ዘይት መጠጣት። 12ኛ፣ ለራስ ምታት በጥቁር አዝሙድ ዘይት ግንባርና በጆሮ አካባቢ ያለውን አካል ማሸት። ለ3 ተከታታይ ቀናት 1 ሻይ ማንኪያ የጥቁር አዝሙድ ዘይት በባዶ ሆድ መጠጣት። 13ኛ፣ ለጨጓራና ለአሲድ 1 ኩባያ ወተት የ1 ሾርባ ማንኪያ የጥቁር አዝሙድ ዘይት በቀን 3 ጊዜ መውሰድ። ከ3 ቀናት በኋላ በሽታው ሙሉ ለሙሉ ይወገዳል። 14ኛ፣ ለራስ ማዞርና ለጆሮ ህመም 1 ጠብታ የጥቁር አዝሙድ ዘይት ጆሮ ውስጥ መጨመር፣ በሻይ መልክ አዘጋጅቶ መጠጣት። 15ኛ፣ ለቆዳ መቀረፍ በዚህ አይነቱ ህመም የተጠቃውን የአካል ክፍል በጥቁር አዝሙድ ዘይት መቀባት ህመሙ እስኪወገድ ድረስ ይህንኑ መቀጠል በአጭር ጊዜ ውስጥ ጤናማ ያደርጋል። 16ኛ፣ ለቡግር ጥቁር አዝሙድ አድቅቆ በመፍጨት የሰሊጥ ዘይትና 1 ማንኪያ ስንዴ ዱቄት ጨምሮ በአንድነት መለወስ፣ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃና በሳሙና መታጠብ። 17ኛ፣ ለስብራት አፋጣኝ ጥገና ይሰጣል። የምስርና የሽንኩርት ሾርባ፣ ቅቅል እንቁላል 1 ትልቅ ማንኪያ የደቀቀ ጥቁር አዝሙድና በአንድነት ቀላቅሎ ቢያንስ 1 ቀን ወስዶ በቀጣዩ ቀን አርፎ እንደገና በሁለተኛው ቀን መውሰድ። ስብራቱ የዘመናዊ ሕክምና በጀሶ ከታሰረ በኋላ በአቅራቢያ ያለውን አካል በጥቁር አዝሙድ ዘይት ማሸት። እስሩ ከተፈታ በኋላ ደግሞ ለብ ባለ የጥቁር አዝሙድ ዘይት በየቀኑ ማሸት ነው።
18ኛ ለጠባሳና ለመሳሰሉት አንድ እፍኝ ጥቁር አዝሙድ በሚገባ ማፍላት፣ የተጎዳውን አካል ማጠብና ለሩብ ሰዓት በተዘጋጀው ፍል ጥቁር አዝሙድ ውስጥ መንከር፣ አካሉን ማንቀሳቀስ፣ ሳይሸፈን አድካሚ እንቅስቃሴ ሳያደርግ መቆየት። ከመኝታ በፊት በየቀኑ ይህንን መደጋገም። 19ኛ ለደም ብዛት ትኩስ መጠጥ ባሰኘው መጠን ጥቂት የጥቁር አዝሙድ ዘይት ጠብታዎችን ጨምሮ መጠጣት። በተጨማሪም ገላውን ጥቁር አዝሙድ በመቀባት ቢያንስ በሳምንት አንድ ጊዜ የፀሐይ ሙቀት ማግኘት። 20ኛ ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይራ ዘይት ለውሶ ህመም በሚሰማበት ቦታ መለጠፍ። በተጨማሪም አንድ ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለአንድ ሳምንት ጥሬውን መቃም። ከዚያም በኋላ ኢንፌክሽኑ ይወገዳል። 21ኛ ለሐሞት ከረጢት አንድ ማንኪያ የጥቁር አዝሙድ ዘይት፣ ሩብ ማንኪያ የተፈጨ ሬት፣ አንድ ኩባያ ማር ጋር መለወስና ጧትና ማታ መብላት። ፊቶ ቅላት እስኪያሳይና ችግሩ እስኪወገድ ድረስ ይህንኑ መፈጸም። በየዕለቱ በባዶ ሆድ አንድ ስኒ ወይራ ዘይት መጠጣት። 22ኛ ለልብና ለደም ዝውውር ችግር የልብ ህመምተኛ ሰው በማናቸውም ወቅት እንደ ምግብም እንደ መጠጥም እንደ አስፈላጊነቱ መውሰድ ይኖርበታል። 23ኛ ለትውከት ጥቁር አዝሙድ ከቅርንፉድ ጋር በደንብ ማፍላት፣ ማጣፈጫዎች ሳይጨመሩ በቀን 3 ጊዜ መጠጣት። 24ኛ ለቃርና ለመሳሰሉት የተወሰኑ የጥቁር አዝሙድ ቅባት ጠብታዎች በአንድ ኩባያ ትኩስ ወተት ውስጥ ጨምሮ በማር አጣፍጦ መጠጣት። የቃር ስሜቱ እንዳልነበረ ሆኖ ይጠፋል። 25ኛ ለአይን በሽታ በጥቁር አዝሙድ ዘይት በአይንና በጆሮ መካከል ያለውን የሰውነት አካል ከመኝታ በፊት ማሸት፣ በማናቸውም ትኩስ መጠጥ ውስጥ አለያም የስራ ስር ጭማቂ እንደ ካሮት የመሳሰሉት ውስጥ ጥቂት ጠብታዎች ጨምሮ መጠጣት። 26ኛ የምግብ ፍላጎትን ለማሳደግ ከምግብ በፊት ጥቂት ደቂቃዎች ቀደም ብሎ አንድ ማንኪያ ጥቁር አዝሙድ ቅመሙን በጥርሶቹ ማድቀቅ፣ ከዚያም ጥቂት ኮምጣጤ ጠብታዎች የተቀላቀለበት አንድ ስኒ ቀዝቃዛ ውሃ ያወራርዱበት። 27ኛ ለቅማልና ለግጫም ጥቁር አዝሙድ አድቅቆ መፍጨት፣ በኮምጣጤ ለውሶ ለመታሻ በሚያገለግል መልኩ ማዘጋጀት፣ ፀጉሩን ተላጭቶ መቀባት አለያም ቆዳው ድረስ ዘልቆ እንዲገባ ማድረግና ለሩብ ሰዓት ለፀሐይ ማጋለጥ። ከ5 ሰዓታት በኋላ መታጠብ። ለአንድ ሳምንት ያህል ይህንን ደጋግሞ መፈጸም። 28ኛ ለጥርስ ለቶንሲልና ለጉሮሮ ህመም ጥቁር አዝሙድ አፍልቶ መጉመጥና በጉሮሮ ችግር እጅግ ጠቃሚ ነው። አንድ ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣትና በዘይቱ የጉሮሮ ውጫዊ አካል መቀባት፣ በውስጥ ደግሞ መንጋጋ መቀባት። 29ኛ ከደም ላይ ኮሌስትሮል ወይም ስብን ለማስወገድ አንድ ማንኪያ የጥቁር አዝሙድ ዱቄትና የእህል ቅጠል ከአንድ ስኒ ንጹህ ማር ጋር ለውሶ በባዶ ሆድ መብላት። 30ኛ ለሽንት መታቀብ ችግር ከእምብርታችን በታች ያለውን የሰውነታችን አካል በጥቁር አዝሙድ ቅባት ከመኝታ በፊት ማሸት፣ አንድ ማንኪያ የጥቁር አዝሙድ ዘይት በአንድ ኩባያ ውሃ አፍልቶ በማር አጣፍጦ ከመኝታ በፊት በዕለቱ መጠጣት። 31ኛ ፊት ላይ እንደ ብጉር ክብ ሆኖ ለሚወጣ አተርን ያክል ጠጣር ነገር በሽታ የሰፈረበትን አካባቢ በረጅላ ተክል በሚገባ ማሸት፣ ከዚያም የጥቁር አዝሙድ ዘይት 15 ቀናት መቀባት፣ በቀን 3 ጊዜ አንዳንድ ማንኪያ የጥቁር አዝሙድ ዘይት መጠጣት። 32ኛ ከሚያስነጥስ ከባህር ዛፍ የተጨመቀ ዘይት 40% ከጥቁር አዝሙድ ዘይት ጋር ደባልቆ በሁለቱም አፍንጫ በቀን 3-4 ጊዜ ጠብታ ማድረግ። ውድ ቤተሰቦቼ እጅግ በጣም ጠቃሚና አስፈላጊ መረጃ ስለሆነ ለሌሎችም እንዲማሩበት ሼር በማድረግ እንዲተባበሩ አሳስባለሁ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችሁ ጋር ይሁን። ባይ ባይ።